የምንማርበት ፊደል ቤት ነው። የበ ቤት ነው የምታዩት። ይሄ ቤት በዕብራይስጡ ነው። ይሄ በግዕዙ ወይም በአማርኛው ያለው ቤት ነው። የበ ቤት የመጀመሪያ ፊደል ምን ተብሎ ይጠራል? ግዕዝ ተብሎ ይጠራል። ግዕዝ ማለት የመጀመሪያ እንደማለት ነው እና የሚጻፈው በአልፋው አ ነው። በነገራችን ላይ እዚሁ ላይ አስተያየት ለመስጠት ያክል በአይኑ አ የሚጻፍ ቋንቋ የለንም ማለት ግዕዝ የሚባል የለም። ገዓዘ ከሆነ አይኑ አ ከሆነ ማለት ነው ነፃ ወጣ፣ ሌላ ታሪክ ነው እና ግዕዝ ማለት የመጀመሪያ እንደማለት ነው። የመጀመሪያ ምንም አይነት ነጥብ የሌለው ሲሆን ያ ግዕዝ ይባላል። ስለዚህ ይሄ የምታዩት በ ማለት ነው። በዕብራይስጥ በጣም በሻማ ተፈልጎ ነው የሚገኘው። በተለይ በኦሪቱ ላይ ካልሆነ ዘመናዊ ዕብራይስጥ ላይ ጭራሽ ምንም አይነት ምልክት ራሱ የላቸውም ማለት ይቻላል። በግዕዙ ወይም በአማርኛ ግን መነሻ ፊደላችን እሱ ነው። ሀለ ሐመ እያለ የሚሄደው ላይ ስትመለከቱ የፊደል ገበታው የመጀመሪያው ግዕዝ ፊደላት አሉን፣ እንጠቀምባቸዋለን። አብዛኞቹ ስሞች አበበ፣ በቀለ የሚሉት እንዳለ ስሞች በዚህ የሚቀመጡ ናቸው። እዚህ እስራኤል ሀገር ላይ ሌሎቹ ወንድሞቻችን ከተለያዩ ዓለማት የመጡ ይሄ ይከብዳቸዋል። ወይም እስራኤል ሀገር ለተወለዱ የዕብራይስጥ ተናጋሪ ሰዎች ይሄ ስም ስለሚከብዳቸው በቀለ የሚለው ባካላ፣ ሌላ ባካላ አራተኛ ያደርጉታል እና ያው ይሄ የቋንቋው መጥፋት ነው የሚያሳየው። ግዕዙ ይሄንን ጠብቆ በማስቀመጡ በጣም የሚያኮራ ነገር ነው፣ መጠበቅም ይገባል ይሄንን። ስለዚህ የመጀመሪያ ፊደል ግዕዝ አለን። አንድ የተለየ ብቻ እዚሁ ላይ የአ ቤት ነው። አልፋው አ ቤት ልዩ ነው። ለምን? የአልፋው አ የመጀመሪያ ፊደሉ ግዕዙ ምንድን ነው የሚለው? የተለየ ኡ ኢ አ ኤ እ ኦ ይባላል። ስለዚህ ከሁሉም የተለየ ነው። ቅርጹም ይለያል፣ እንደገና ድምፀቱም ይለያል። ሁለተኛው ፊደል ቡ ነው። ቡ ለማድረግ ቀላል ነው። ቤትን እናስቀምጣለን፣ ቫቭን እና ሆዱ ላይ እናደርጋለን። ይሄ ሀሳብ ሆዱ ላይ ያለው ሀሳብ ተመልከቱ፣ ቀጥታ ግዕዙም ሆነ አማርኛው ያወርደዋል። እዚህ በ አለ ራሱ በ፣ ከዛ ሆዱ ላይ ይሆናል ማለት ነው። ተመልከቱ፣ ሆዱ ላይ እንደዚህ ይሆናል። ቅድም ከላይ ያለው አይነት ማለት ነው። ሆዱ ላይ ይሆናል ያለ ነጥቡ ሆዱ ላይ ይሆናል እንዳልነው። ሌላም አለ እንዳንሳሳት፣ እዚህ ባብ ያለው አለ ሳብ፣ ሰባተኛው ፊደል ላይ ነጥቡ ጭንቅላቱ ላይ ሲሆን ቦ ያደርገዋል። በኋላ እንመጣለን። ሁለተኛ ደግሞ ሌላ አማራጭ አለን። ይሄ ሹሩክ ተብሎ ይጠራል በዕብራይስጥ። ይሄንኛው ደግሞ ምን ተብሎ ይጠራል? ኩቡትስ ተብሎ ይጠራል። ነጠብጣብ፣ 3 ነጠብጣብ ወደ ጎን ወደ ቀኝ ያደላ ማለት ነው ይሆናል። ስለዚህ ወይም በዕብራይስጡ ማንኛውም ፊደል እንድታስገቡ ነው እዚህ ላይ ሳጥን የተቀመጠው። ስለዚህ እዚህ ላይ የምታዩትን ቫቭ እና ነጥብ ከሆዱ ላይ ወይም ደግሞ ነጠብጣብ ወደ ጎን የሆነ። ስለዚህ ይሄ የምታዩት ምንድነው የተፈጠረው? ሆዱ ላይ ያለውን ነጥብ ወይም ደግሞ ይሄንን ራሱን ሰረዙን ከሆዱ ላይ ያለውን ሀሳብ ከዚህ ወሰደ፣ ነጠብጣቦቹን አንድ ላይ በማገጣጠም ሰረዝ ሆነ ማለት። የተለየ አዲስ ተአምር የሚባል የለው። ሶስተኛ ይሄ ምን ተብሎ ይጠራል በእኛ ሀገር? ካቭ። ይሄ ግዕዝ፣ ይሄ ካቭ ሁለተኛ ፊደል እንደማለት ነው። ሶስተኛው ፊደል ምን ተብሎ ይጠራል? ሳልስ። ሶስተኛ ሽሊሺ ነው የሚባለው ራሱ። ያው እንደ ካሁን በፊት እንደተነጋገር ነው ሲን እንጂ ሺን የሚባል የለም ብለናል። የሸ ቤት የሚባል በግዕዝ የለም ብለናል። የሰ ቤት ነው ያለው፣ ሁለት ለዛውም ሰ፣ አንዱ ንጉሱ ሰ፣ አንዱ እሳቱ ሰ ብለን ነበር። ስለዚህ ሽሊሺ እና ሳልስ አንድ አይነት ነው። ተመልከቱ። ይሄ ነጥብ ብቻ አንድ ነጥብ ብቻ ከታች ከተቀመጠ ቢ ያደርገዋል። ወይም ደግሞ ነጥብና ዩድ ምን ይባላል? ይሄ ሂርክ ተብሎ ይጠራል በዕብራይስጡ። ወይም ነጥብ ብቻ ፊደሉ ይቀመጣል፣ ነጥብ ብቻ፣ ወይም ደግሞ ነጥብና ዩድ ሲሆን ሶስተኛ ፊደል ያደርገዋል፣ ቢ ይላል። በአማርኛ ወይም በግዕዙ ተመሳሳይ ከታች ያለው ነጥቡ ይሄው ከታች ይቀመጣል ማለት ነው። ከታቹ ላይ እዚች ላይ እንደዚህ ይጨምራል። ግልጽ ነው። ፊደሉ ከዛ ከታች እዚች ላይ ይቀጥላል። ቅጥያ። አራተኛ ፊደል ምን ተብሎ ይጠራል? ረቪኢ ይባላል በዕብራይስጥ። አራተኛ ለማለት በግዕዙ ራቭዕ ይባላል። ራቭዕ ልክ ተመሳሳይ ረቪኢ እንደሚለው አንድ አይነት ነው። ሁለት አማራጮች አሉን። ወይም ደግሞ የመቀነስ ምልክት ከስሩ የመቀነስ ምልክት ያለው አይነት አለ፣ ፓታህ ይባላል። ወይም ደግሞ መቋሚያ አይነት ምልክት ያለው ከታች ይቀመጣል፣ ካማትስ ይባላል።
ስለዚህ ምልክቱ ወይም የመቀነስ ምልክት ፊደሉ ላይ ወይም ፊደሉ ላይ የመቆሚያ ምልክት ካለው አራተኛ ፊደል ነው ማለት ነው። ምንድነው ይሄ? ባ አለን ማለት ነው። በአማርኛ ወይም በግዕዝ እግሩን ማሳጠር ነው። የትኛውን? በአማርኛ ከሆነ የምናስበው ከግራ ወደ ቀኝ ስለሆነ የሚጻፈው የመጀመሪያው ፊደል ይሆናል። በዕብራይስጥ ግን ሁሉም ነገር ከቀኝ ነው የሚጀምረው። ለቀኝ ክብር አለ በዕብራይስጥ፣ በኦሪቱም ቢሆን ትእዛዛትም እንደዚሁ ሀላካ ላይ። ስለዚህ ከቀኝ ወደ ግራ ነው የሚጻፈው እና ቅድሚያ የሚባለው የቀኙ ነው። ስለዚህ በዕብራይስጡ ከሆነ አካሄድ ከሆነ የሁለተኛው ላይ እንደማለት ነው፣ ማለት የመጨረሻው እንደማለት ነው። እግሩ ያጥራል። በግዕዙ ወይም ደግሞ በአማርኛው ካልን ግን የፊቱን እግር ማሳጠር ነው። ይሄ ባ ያደርገዋል። ፊደሉን ልክ እንደዚህ ስናሳጥረው አራተኛ ፊደል ያደርገዋል። አምስተኛው ፊደል ወይም ደግሞ ምን ይባላል? ሐምስ። ምን ይባላል? ሐምስ የሚባለው ሐሚሺ በዕብራይስጥ። ሐሜሽ ማለት አምስት ነው። ሐምስ። ስለዚህ ሐሙስ። ሐሙስ ራሱ የሚባለው በዚህ ነው። ሽሊሺ፣ ሼኒ ሁለተኛ ቀን፣ ከዛ ሶስተኛው ቀን ሽሊሺ ሰሉስ ያልነው ቀደም። ከዛ በኋላ ረቪኢ፣ ረቡዕ ብለን የምንጠራው ቀናት ራሱ ሐሚሺ፣ ሐሙስ ብለን የምንጠራው እያንዳንዱ ይሄ ቤት 3 ጉልቻ ነጠብጣብ ሲኖረው ቤ ያደርገዋል። ወይም ደግሞ ሌላ አማራጭ 2 ነጥብ አድርጎ ዩድ ማድረግ። እነዚህ ምን ተብሎ ይጠራል? ይሄኛው ሴጎል ተብሎ ይጠራል። ይሄኛው ቴሬ ተብሎ ይጠራል። ስለዚህ ወይም 3 ነጥብ ጉልቻ ማጎለት ነው እንደምታዩት፣ ወይም ደግሞ 2 ነጥብና ዩድ ማድረግ ነው። ይሄ ቤ ያደርገዋል። በአማርኛ ወይም በግዕዙ እነዚህ ጉልቻዎችን ይወስድና ግን ቅድም እንዳልነው ክብ ያደርገዋል። ስለዚህ እዚህ ላይ ጎማ መስራት ነው። ይሄ ቤ ያደርገዋል ማለት ነው። ከዛ 6ኛ ፊደል ሺሺ ይባላል በዕብራይስጥ። ሺሺ ማለት ነው ስሳ። ስሳ የሚባል ሰምታችሁ ታውቃላችሁ? በግዕዝ ወይም በአማርኛ ራሱ ወይም 60 ሲባል ሰምታችሁ ታውቃላችሁ? 6 የሚለው ቃል ከዚህ ነው የተወሰደው እና ድ ከየት እንደመጣ አይታወቅም። ወይም ከብዙ መረሳት ወይም ከተለያየ ጉዳይ ሊሆን ይችላል። ግን ባጭሩ ስሳ ማለት 6ኛ እንደማለት ነው። ይሄ ሳድስ ተብሎ ይጠራል በእኛ በተለምዶ ያለው ሳድስ ሺሺ እንደማለት ነው። ቅድም እንዳልነው ሺን የሚባል የለም፣ ሲን የሚባል ነው ያለው በግዕዝ እንዳልነው። ስለዚህ 2 አይነት አለን እዚህ ጋር የምታዩት። በግዕዙ ይሄ የለም፣ ይሄ ልዩ ነው። በግዕዙ ወይም በአማርኛ የለም ጭራሽ። ይሄንኛው ሽባ ናህ ይባላል። ይሄንኛው ሽባ ናዕ ይባላል። ኢምዓይን ይሄኛው ሄት። ስለዚህ ምንድነው ይሄ ብ ያስብለዋል፣ ቀላል ብ። ይሄኛው ግን ብም አይደለም ቤም አይደለም፣ በመሃል ያለ ብ አይነት ብ። ስለዚህ ይሄ ነው። ለምሳሌ በሻሎም ብዙ ጊዜ የጸሎት መጽሐፍትና ኦሪት ላይ እነዚህ ይሄ ይታያል በብዛት እና መጠንቀቅ ይገባል። ክሪያተ ቶራ የኦሪት ንባብ ላይ በጣም መጠንቀቅ ይገባል እንደዚህ አይነት። ስለዚህ 2 ነጥብ ወደ ታች ርክርክ እንደሚባለው የኢትዮጵያ ፊደል ማነው የኢትዮጵያ የያሬዳዊ ዜማ አይነት ሲሆን ብ ያስብለዋል። ከዛ ወይም ደግሞ በጣም የደመቀ 2 ነጥብ ሲሆን ብ የሆነ ወይም ብ አይደለም ወይም ቤ አይደለም በመሃል የሆነ ማለት ነው። የለንም ይሄ በአማርኛ ወይም በግዕዙ ቅድም እንዳልነው። ዞሮ ይሄ 2 ነጥብ ይሄ 2 ነጥብ ይቀርታ ከላይ ያለው አሁንም ሰረዚ ሆኖ ከፊት እንግዲህ እንደ አማርኛ እንደ ግዕዝ ከሆነ የመጀመሪያው ላይ ፊደሉ ላይ ከፊቱ ላይ እንደዚህ ይቀጠልለታል ማለት ነው። 2 ነጠብጣብ ማገናኘት ነው። የመጨረሻው ሳብዕ ተብሎ ይጠራል። በዕብራይስጥ ሺቪኢ ይባላል። ሺቪኢ ወይም ሳብዕ የሚለው አሁን ቅድም ሲን ስለሆነ ነው ብለናል፣ ጨርሰናል። ይሄ የመጨረሻው ፊደላችን ነው። ይሄ ሆላም ተብሎ ይጠራል። ወይም ቫቭ አድርጎ እንደዚህ እንደምታዩት ሆዱ ላይ ሲሆን ቡ ይሆናል ብለን ነበር። ጭንቅላቱ ላይ ሲሆን ቦ ያደርገዋል። ወይም ጭንቅላቱ ላይ ነጥብ ብቻም ከሆነ እንደዚሁ ቦ ይሆናል። ስለዚህ ወይም ቫቭ አድርገን እላዩ ላይ ጭንቅላቱ ላይ ነጥብ ማድረግ ወይም ደግሞ ነጥብ ብቻ ማድረግ ወደ ቦ ይቀይረዋል። በግዕዝ ወይም በአማርኛ ቅድም እዚህ ራቭ ላይ 4ኛው ላይ እግሩ ያጥራል ብለን ነበር የመጀመሪያው እንደ አማርኛ ወይም እንደ ግዕዝ ከሆነ። ስለዚህ የመጨረሻው እዚህ ላይ ደግሞ እግሩ ያጥራል ማለት ነው።